ይህ ሰውዬ ዛሬ በዓለማችን ላይ ሌላ ታሪክን ሰርቷል። $1 ትሪሊየን ያለው ብቸኛው ሰው ሆኗል። ትሪሊየንን ለጂዲፒ ብቻ እንደምናውቀው ይታወቃል። የሳውዝ አፍሪካን 2 እጥፍ ማለትም ኤለን መስክ የተወለደበትን ሀገር የሳውዝ አፍሪካን 2 እጥፍ ሀብት አለው ማለት ነው። እንደዚሁም ደግሞ የኢትዮጵያን ጂዲፒም እንደዚሁ ከ7 እጥፍ በላይ መብለጥ ችሏል ማለት ነው። አሁን ላይ ኤለን መስክ ያለው የትሪሊየን ሀብቶችም በአሜሪካን ሀገር ብቻ 2.5 ሚሊዮን ቤቶችን መግዛት ይችላል። እንደዚሁም ደግሞ ለእያንዳንዳችን እዚህ ምድር ላይ ላለ ነው ለ8.2 ቢሊዮን ሰዎችም ወደ 20 ሺህ የኢትዮጵያ ብር ቢሰጥ ራሱ ይሄንን ገንዘብ አይጨርሰውም ማለት ነው። በታሪክ የመጀመሪያው ትሪሊየነር ሆኗል። ይህ ሰውዬ ዛሬ በዓለማችን ላይ ሌላ ታሪክን ሰርቷል። $1 ትሪሊየን ያለው ብቸኛው ሰው ሆኗል። ትሪሊየንን ለጂዲፒ ብቻ እንደምናውቀው ይታወቃል። የሳውዝ አፍሪካን 2 እጥፍ ማለትም ኤለን መስክ የተወለደበትን ሀገር የሳውዝ አፍሪካን 2 እጥፍ ሀብት አለው ማለት ነው። እንደዚሁም ደግሞ የኢትዮጵያን ጂዲፒም እንደዚሁ ከ7 እጥፍ በላይ መብለጥ ችሏል ማለት ነው። አሁን ላይ ኤለን መስክ ያለው የትሪሊየን ሀብቶችም በአሜሪካን ሀገር ብቻ 2.5 ሚሊዮን ቤቶችን መግዛት ይችላል። እንደዚሁም ደግሞ ለእያንዳንዳችን እዚህ ምድር ላይ ላለ ነው ለ8.2 ቢሊዮን ሰዎችም ወደ 20 ሺህ የኢትዮጵያ ብር ቢሰጥ ራሱ ይሄንን ገንዘብ አይጨርሰውም ማለት ነው። በታሪክ የመጀመሪያው ትሪሊየነር ሆኗል።